ኧረ በራስ ነው እንጂ ምናልባት ከዚህ በፊት ያጠፋውን ፍርድ እየከፈልክ ሊሆን ይችላል። ስለዚህ በእኔ ሳይሆን በራስ ላይ ፍረድ። እሺ ሁላችሁም ስሙ። የዛን ቀን ማታ ኪራና ኒና አብረው አደሩ እንጂ በመሀላቸው ምንም የተፈጠረ ነገር የለም። እንዴ ምን ማለት ነው? አንቺ ምን ቆልፈሽ ነው እንዴ ላክሽው? ቆይ አንቺም ራስሽን ታውቂዋለሽ። ለምንድን ነው እየዋሸሽ ያለሽው? ማለት በስልክ ስታወሪ ሁሉንም ነገር ሰምቼሻለሁ። ቆይ የኛ ቤት መፍረሱ ምን ያክል ቢያስደስትሽ ነው እንደዚህ የምትሆኚው? እውነትሽ ነው ጽናቴ፣ ምንም አላረኩ። አዎ ኪራ፣ ከራሷን የሰማሁት። አንቺ ደፋር! ቆይ ምን ፈልገሽ ነው? ይኸውልሽ ይሄ ቤት ሲበጠበጥ እንደዚህ የተደባደበልሽ ቅዱስ እንኳን ከዚህ ቤት የቀረው ጽናትን በምን አይነት አያታለሁ ብሎ ነው። እሺ ደፋር! እኔ ሳክሬ ነበር፣ ምንም አላስታውስም። እና እኔን ለምን አጣታለሁ ብለህ አሰብክ? ማረ እንዲሁ ዝም ብዬ ነው። ታውቂያለሽ እናቴ ራሱ እንዲሁ ከነበሽታው በኖርችልኝ ደስ ይለኝ ነበረ። አንቺም ከነበደትሽ ሁሉ ጊዜ ምኖርልኝ። እሺ እኖራለሁ፣ አታስብ። ሁሌም ሳቂልኝሽ፣ እንዲከፋሽ አልፈልግም። እሺ በቃ እና እንሂድ። ስሚማ ላውርድ? ኧረ ችግር የለም። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ያላችሁልኝ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ክፍል 85 ተለቀቀ። ባለፈው ሳምንት ጽናት ወጣት ሄዳለች ነገርየውን ከሰማች በኋላ ልትኖር አትችልም ስንላት እሷ ግን ነገሮችን ተጋፍታ እስከዚህ ድረስ ደርሳለችና በዛሬው ትዕይንታቸው ምን ይሆናል የሚለውን አብረን እንዳስሰው ነው የሚሆነው። እምሩ ወደ ጽናት አምርታ እያጽናናቻትም ነበረ። ምን ሆነሽ ነው ስትላትም የሆነውን ነገር ሁሉ ነግራት እኔ ግን ምን ጎለኝ ነው ትላለች ጽናት። እንደ ከተሞቹ ሴቶች አልሆንለት ሁኜ ነው እኔ ባፈቅር ለምንድነው የገፋኝ? ከኔስ ምን አጥቶ ነው ሌላ ሴት የያዘው እያለች እያለቀሰችም ነበር። ያዙ ይልቀቁኝ እያለች እያለ ኪራን ልጥራው ስትላትም አይኑን ማየት አልፈልግም እኔ እኮ ጎዶሎ ሴት ነኝ ምን ጎሎኝ ነው እያለች ራሷንም ስትወቅስ ነበረ። አንቺ ሙሉ ሴት ነሽ፣ ጠንካራ ሴት ነሽ እያለች ምሯም እያጽናናቻት ነበር። ሴተኛዋም ሳሎን ላይ መጣ ተቀመጠች። ከተቀመጠች በኋላም ጽናት የሆነ ትራሱን እየወረወረችባት ነበረ። ውጭልኝ እያለችም እየተበሳጨች ነው። በቃ ይወጣላችኋል ብላ ከወጣች በኋላ ያ ቅዱሴ እንከፍ የሆነ ልጅ ተናግሮ ነው እንደዚህ አድርጎ ህይወቴን ያመሰቃቀለው እያለች ስታወራም ነበር። ክብሮን መጣና አንቺ ምን ሆነሽ ነው እዚህ ጋር ቆመሽ ስታወሪ ነበር ይላታል። እሷም ተርበትብታ የታመመ ሰው አሞኝ ነው እያለች ትቀበጣጠርም ነበር። አሞሽ ከሆነ መድኃኒት ላምጣልሽም ሲላት አይተወው ዶክተር ሰጥቶኛል አለችው። እንግዲህ የሆነው ነገር ምን ሆነሽ ነው ብሎም ተደጋግሞ ጠየቃት። ሰው ሲያለቅስብኝ አልወድም ትለዋለች። ጽናት እኮ ያለቀሰችው በአንቺ ምክንያት ነው። ሰሞኑን ስራ በዝቶብኝ ነገሮችን ሁሉ አላየኋቸውም፣ ግን እዚህና እንድትርቂ ይፈልጋለሁ ጽናትን አምናት። ጽናት ምሩ ከሄደች በኋላ ሳሎን ላይ ብቻዋን ተቀምጣ ነበር። ኪራ መጥቶ ነበረ። ባለቤቴ እንዴት ነሽ ብሎ ግንባሯን ሊስማት ሲል ፊቷን ዞር ታደርጋለች። ምን ሆነሽ ነው ሲላትም ጉንፋኑ ይዞኛል እንዳይጋባብህ ብዬ ነው ትለዋለች። እሱም ደግሞ ያንቺ ጉንፋን ቢጋባብኝ ምን ችግር አለው ይላል። እሱስ ቀርቶብኝ ፍቅሩ በያዘህ እያለች ዞር ብላ እያወራችም ነበር። ምን አልሽ ሲላትም ምግብ ላቅርብልህ ወይ ትለዋለች። ከዛ በኋላ እሱም እኔ በልቻለሁ አንቺን ላጉርስሽ አቅርቢውና ሲላት እኔ አሁን በልቻለሁ ትለዋለች። እንግዲህ የሆነው ነገር ምን ሆነሽ ነው ሲላትም ምን ሆነ ነው ከኔ ጋር ችት ያደረክብኝ ብላም ትነግረዋለች። ሰማሽ እንዴ ብሎ ይርበተበታል። አየህ እንደዚህ ነው ዋሽተኛል ብላ ጥለው ትሄዳለች። በሌላ በኩል ደግሞ እምሩ ወደ ሰኒ ቤት አምርታ ነበር። የሆነውን ሁሉ ልትነግራት ወደ ሰኒ ቤት ስታመራ ሰኒም የራሷ ጉዳላትና ከቤት ኩርምሽ ብላ ተቀምጣ ነበር። ምን ሆነሽ ነው ያሉ ሁለቱም አንዱ ለአንዱ ለመንገር ተቸግረው ነበረ። ኪራም እሱ ከቤት ሆኖ ብቻውን ያዙ ይልቀቁኝ ይላል። እነሱ ደግሞ ከዛ ሄደው እያወሩ ነበረ። ስለዚህ ሰኒ እምሩ አንቺ ጀምሪ፣ ሰኒ አንቺ ጀምሪ እየተባባሉ ነበር። ካንቺ ጋር አዲስ ነገር አለ ወይ ትላታለች። ሰኒም ከኛ ቤት ምን አዲስ ነገር ጠፍቶ ያውቃል? ሁሌም እኮ ችግር ብቻ ነው የሚኖረው ትላለች። እምሩም ደግሞ ተይ በቃ ተበሳጭተሻል፣ ሌላ ጊዜ እነግርሻለሁ ትላታለች። በቃ የሆነውን ነገር ንገሪ። ሰኒ የሰማችውን ነገር መስማት ከብዷት ወይም ደግሞ መሸከም ከብዷት ያዙኝ ልቀቁኝ ትላለች።
ትለዋለች። ኮርመሽምሽ ብላ ተቀምጣም ነገሮችን እባክሽ እምሩ ከመጣሽ ላይ ቀር ንገርኝ ያልቻትም ነበረ። እምሩም ያለውን ነገር ነገረቻት። ዘመድ እንዳልሆነችና ምንም አይነት ግንኙነት እንደሌላቸው ከሴተኛዋ ጋርማ አብሮ እንዳደረ ሁሉንም ነገር ትነግራታለች። ፈጣሪ እውነቱን በአንድ ቀን አፍረጠረጥኸው ብላ ተንፈስ ያለች ትመስላለች። በሌላ በኩል ሴተኛዋና ኪራ ሳሎን ተገናኝተው ነበረ። ሴተኛዋ ዙራ መጣ ሳሎን ላይ ሞቀኝ አልተመቸኝም ቀኑ ሲያስጠላ ያለች ስታማርር ነበረ። ሳሎን ላይም ተቀምጣ ምን እያደረግሽ ነው ሲላትም የሆነ ያልሆነ ወሬ ያወራችው። ኪራም ጉሮሮዋን በማነቅ እገልሻለሁ እያለ እየዛተባት ነበር። ካነቃት በኋላም ፌንት ነቅላ ነበረ። ጽናትን መጣችና እየተርበተበተች ኪራ ምን እያደረክ ነው ሲልና ኪራም ካነቃት በኋላ ህሌና ያብላትም ህሌናን ፌንቱን ነቅለዋለች። ፌንት ነቅላ ተኝታ እያለ ጽናትም ተርበተበተችና ለነሰኒ ደውለውላቸው ነበር። መንገድ ለመንገድም እየተጫጫሁ እየመጡ ነበር። ምን ሆኖ ነው ምን ተፈጥሮ ነው የተለያየ ካልሲ እኮ ለብሼ መጣሁ ትላለች ሰኒ። መቼም ስተት አይጠፋትምና ሰኒ የተለያየ ካልሲ ለብሻለሁ አሁን ወደ ጉዳዩ ንድ ሲባል ምን ሆኖ ነው ሲባልም እምሩ ሁሉንም ነገር ተናገረች። ኪራ ጉሮሮ እንዳነቃትና ሕክምና ገብታ ለፖሊስ ካሳለሁ እንዳለች እየነገረቻት ነበር። ጦሰኛ አሁን እሷን ማየት ሆስፒታል እንሄድ ነው ወይ ትላታለች። አሁን ለኪራ ሲባል መሄድ አለብን እየተባባሉ ሁለቱ ሄደው ነበረ። ሲመጡ ግን ታክምና ጨርሳ ከሳሎን ነበር ያገኟት። ሳሎን ላይም እንግዲህ ሴተኛዋ እንዳትነካኩኝ ከዚህ በኋላ ከነካችሁ ወደ ፖሊስ ጣቢያ ነው የሚሄደው ማንም ሰው ከዚህ ቤት እንዳይናገረኝ እያለች ያዙ ይልቀቁኝ እያለች ነበር። ጦሰኛ አንቆ ነበር መግደል እያለችም ሰኒ ከሷ ጋር ሲከራከሩ ነበረ። ጉሮሮሽን ከማነቅ እኮ የሆነ ነገር ቢያደርግሽ ይሻለኝ ነበር ቢገልሽ ይሻለኝ ነበር እያለችም ስዝትባት ነበረ። አንቺ ልጅ ለምንድነው እኔን አጥብቀሽ ምትጠይኝ እያሉ እየተከራከሩም ነበረ። እምሩ በሌላ በኩል መድኃኒትሽን ዋጪ እያለች ዋና መድኃኒት ይዛላ ስትመጣም ነበረ። እየተንከባከቧትም ነበር። ምክንያቱም ለፖሊስ እናገራለሁ ስላለች ሁሉም ፈርተዋል። ጽናት መኝታ ቤት ገብታ አልጋ እያነጠፈች ነበር። ኪራ መጣ ተከትሏት። እናቴ ባክሽን ይቅርታ አድርጊልኝ የሆነ ሁሉ በስተት ነው ቢላትም አንተ ግን ከድርጊት በላይ ውሸት ነው የጎደኝ እያለች ስጮህበትም ነበረ። እሱም ባክሽን እድሉን ስጭኝ ከዚህ በኋላ አልጎዳሽም እያላትም ነበር። ያንተን ስተት መሸፋፈን እኔ መሮኛል ሰልችቶኛል በቀኝም ስትለው ነበረ። እባክሽ እናቴ ይቅርታ አድርጊልኝ በሷ ተስፋ አልቆረጠምና ይቅርታ አድርጊልኝ የሆነው ሁሉ በድንገት ነው የሆነው ሲላትም ነበር። ክብሮንና ሰኒ ተጨቃጭቀው ነበረ። ካፌ ተገናኙ በኋላ ሁለቱ ይጨቃጨቃሉ። ሰኒ እንዳልሆነ ሆናለች። በኪራ መዘሞት እሱ አልተዋጠላትምና እንደገና ወንዶችን እንድጠላ ሆና ተገኘች። ከዛም ካፌ ከተገናኙ በኋላ የሆነውን ነገር እየተነጋገሩም ነበረ። እንደሚያፈቅራትና እንደሚወዳት የሆነ ውስጡ እየተናገረ ነበርና ባንቺ እኮ የሆነ የሞላልሽ ሴት ነው የምትመስይ ስታወሪ እኮ ይላታል። ነገሮችን ጎሸም እያደረጋትም እየተጨቃጨቁ ነበረ። ካፌም ተቀምጠው ሁሉንም ነገር እያወሩ ጽናት ኩሽና ነበረችና ክሩቤል መጣ። እቅፍ ሊያደርጋት ሲል ክሩቤልም እረፍልኝ ትለዋለች። በሙሉ ስሜ እኮ ተጠራሽኝ ቆይሽ ይላታል። እሷም እንግዲህ ይባስ ብላ ከቆመበት ጥላው ሄደች። እንግዲህ ጓደኞችን ሰብሰብ አድርጌ ከጽናት ጋር እንዲያስታርቁ ልደውላቸው ብሎ ደውሎላቸውም ነበረ። ሁሉም መጣው ነበር። ሰብሰብ ብለው ሴተኛዋም ተሰብስባ አውራው ያወሩ ነበረ። እንግዲህ ሴተኛዋም እኔም ወግ ደረሰኝ ከናንተ ጋር ተሰበሰቡ እያለች ታወራም ነበር። ዝም በይ በማለትም እነሱ ጨዋታውን ቀጥለው ነበረ። እንግዲህ ክሩቤልም አፈፍ አድርጎ ጽናትን እሺ በደል በድያታለሁ አሁን በእናንተ ፊት በመወዳችሁ ጽናትም አፈፍ አድርጋ በዛ መሃል አብራችሁ አደራችሁ እንጂ ምንም አይነት ግንኙነት አልተፈጠረም ትለዋለች። ሁሉም ደስ አላቸው። ጽናቴ እውነትሽን ነው ምንም ነገር አላደረኩም ይላል ኪራ። አዎ ኪራ ምንም ነገር አላደረክም እሷ ናት ስታወራ የሰማኋትኝ አንቺ የኛ ቤት ቢፈርስ ምን ትጠቀሚያለሽ እያለች ከሴተኛዋ ላይም ስጮህባት ነበር ጽናት። እንግዲህ ሁሉም ቤተሰቡ ደስ ብሏቸው ክብሮንና ሰኒ እየተሸኛኙም ነበር። ወንድ ልጅ ሲታመን እንደዚህ ነው፣ ሴት ልጅ ስትታመን እንደዚህ ነው እያሉ ሁለቱ ሲያወሩ ነበር። በሌላ በኩል እምሩ ቤት እያስተካከለች እያለ አዞረኝ ብላ ተቀምጣ ነበረ። ናሆሚ ምን ሆነሽ ነው አንቺ ልጅ ስራ አትስሪ ብልሽ እኮ አልሰማሽ አልሽኝ ለምንድነው ራስሽ ማትንከባከቢ እያለች ጮህባት ነበር። እሷ ማዞሬ ብላ ፊቷ ቀይር ብሎ ድራማው ከዚህ ጋር ተጠናቀቀ። በቀጣይ ሳምንት ድራማው ምን ይሆን የሚለውን አብረን የምናየው ነው የሚሆናል። እስከዛው ግን መልካም የስራ ጊዜን ተመኘውላችሁ።